እኔ ካንተ መልስሻለሁ መቼም ላንተ ወሬ አይገድም አስጨንቆ አያስጠብብ ከጀርባም ላባህ አፍልቅ መልስ ቢጠየፍ ሊና ፌዘኝነትን ወዶ ከአባትህ የስልጣኔ ሃሁ አቦጊዳ ተወላግዶ ከልጅህ ማንን ጥያቄ ምላሽ ተካክዶ ቢሆንም ያለው ቅሉ አበው መጠየቅ አይከብድም አሉ እስቲ ልጠይቅህ ያንተ ማን ነው አባትህ ስልጣኔን ቀድሞ የማለደ በማይነቅስ ግዙፍ ግብሩ አዲስ ብርሃን የቀደደ ያ ባየር በረራ የምታየውን ተአምር ባልተጸነሰ ቴክኖሎጂ የማይጠፋ ቅርጽ ያኖረ ያ የላሊበላ መቅደስ ፈልፋይ የአክሱምን ሐውልት ጠራቢ የጣናን ደብር ደባሪ ያ ስልጣኔን ቀድሞ የማለደ ማን ይሙት እውን አንተን ወለደ አባቴ ሙት እንዳትል አንተን ሲወልድ ነው ሞቱ ትጉ ወራሽ በማጣቱ ቦዩ በመገደቡ ጉዞ በመገታቱ የሱ ረፍት ሞት አይደለም አንተን ሲወልድ ነው ሞቱ አንተ የወለድከው ልጅ ይጠይቃል ላሊበላ እንዴት ተሰራ አክሱም እንዴት ቆመ ቢልህ በቅሎ ነው ብለህ ንገረው መሬት ፈንቅሎ ወጥቶ ታምር ነው ይበል እርሱም በታምራት ተቃኝቶ እንዲህ ሳትሞት ሞተህ ቢያይህ ከመላእክት ተርታ ስታስገባበት ምድራዊ ጥረቱን ክደህ ያን ጊዜ ነው ለእርሱ ሞቱ አዎ ያን ጊዜ ነው ለእርሱ ሞቱ ቢሞትም ዳግም ሞቱ ሺህ ጊዜ ስለ ታላቋ ብሪታንያ ውዳሴ ከንቱ ብታነበንብ እኔም ስለ ኢትዮጵያ ማንነት ስለ ሕዝቦቿ ኃያልነት ከጄ መዳፍ ሳትወጣ አሳያለሁ አባቴ ይሙት ከጄ መዳፍ ሳትወጣ አሳያለሁ